ምንም ነገር አልበላሽም? በልቻለሁ። ካላማሪ ስለምወድ በደንብ ነው የበላሁት። ግን ትላንትና ማታ ነው የበላሽው። አሁን የግድ መብላት አለብሽ። ይቅርታ፣ መታጠቢያ ቤት መሄድ አለብኝ። አብረሽ ልሂድ? አይ አመሰግናለሁ። አቶ ጂያ መጀመሪያ አፕታይዘር እንብላ። ሌላ ምን ያስፈልጋል? ምን እንጨምር? ምን ይምጣ? ሁሙስ። እሺ እነዚህ የሚወሰዱ። አቶ መቴ ከእናቶ ዚያ ጋር ትቀላቀላለህ እንዴ? አቶ ዚያ ቤተሰቦች መጥተዋል? አቶ አቲፍም ከነ ቤተሰቡ እዚህ ነው ያለው። እዚህ እንደሆንኩ አልነገርካቸውም አይደል? ገና እነሱ ጠረጴዛ ጋር አልሄድኩም። አሁን ሄጄ ነው የምነግራቸው። ስማ እኔ እዚህ የለውም አሉ። እሺ አብራ የነበረችው እሷን እንኳን አያውቁም። በቃ እኔ ግን መሄድ አለብኝ። ልትወጣ ከሞከርክ ግን እነሱ አንተን የምትድላቸው ከፍ ብትቆይ ይሻላል። እንደዛ ምን አለሽ? ድሮ ሁል ጊዜ እዚህ ጋር እንመጣ ነበር አይደለ? አዎ መቴና አዝራ እዚህ ይሯሯጡ ነበር አይደል? አይደል? ጊዜው ግን በጣም ይሮጣል። በጣም እዚህ የመጣ ነው ስለ ድሮ ጊዜ ለማውራት አይደል? እዚህ የመጣ ነው ስለ ድሮ ለማውራት ነው። አባዬ እንዴት አይነት ጥሩ ጓደኝነት ነው እናንተ የነበራችሁ። ታስታውሳለህ? የእውነት ግን እንደዚህ አይነት ጭንቀት ለቤተሰባችን አይሆንም። ልክ ብለሃል ባህሪ። ይኸውላችሁ ሰላም መሆኑ ጥሩ ነው። ልጆቹን ብዙ ባናስጨንቃቸው ጥሩ ነበር። እነሱ መቼ ነው ያስጨነቅናቸው ደግሞ? ወይዘሮ ፊሊት ረሳሹ መሰለኝ እንጂ እኮ ቀን ላይ ቤት ነግሬሽ ነበረ። ይሄ አንቺን አይረብሽሽም? አልገባኝም። ስለምንድን ነው የምታወሪው? ለመዋረድ አይደለም የመጣ ነው። ስለ እንደዚህ አይነት ነገር ማውራት ከፈለጋችሁ ቤት አውሩ። እንግዲህ አለባበሱ ካላማረ ቃላቶቹም እንደዛ። የምን አለባበስ? የምን አለባበስ ነው? እናንተ ከመጀመሪያው ጀምሮ የትኛውን ህግ ተከትላችኋል? እስካሁን ድረስ የልጅ ልጅህ ምን አድርገዋል? የሴቷ ልጅ ቤተሰብ እንደመሆናችን መጠን ጥሩ አድርገናል። አንተ ግን ከድሮም በጣም ታበዛዋል። መቼም አንተ ሰዎች እንዴት እንደምታስቆም ታውቃለህ። ቤተሰባችንን እንዴት እንደምታየው ይገርመኛል። ቅናት አለባችሁ እያልከን ነው? እንደዛ መሆኑ ነው? አባዬ አቶ አሪፍ በጣም ስሜታዊ እየሆንክ ነው። አሁን ዚያ እንደዛ ብሏል እንዴ? ደግሞ አልተነገረኝም ይላል። ጆሮ ያለው ይመስል። የልጅ ልጅ እግር ስር ነው ያለችው። እሷን ያናገራት ሰው አለ? እሷ ነች ነገር ያበላሸችው። እሷ ነች የጎዳችው። ከዛ ጥላው ሄደች። አዎ ልክ ነህ። ልጆች ልክ እንደ ወላጆቻቸው አይደሉ? መጀመሪያ ራስን መመልከት ነው። ስንት ዓመት ሙሉ ያንን ኩራተኛ የልጅ ልጅህን እንደ ፓሻ ስናከብሩ አልነበረም እንዴ? ነገ ከመሬት ተነስቶ እንደማይማግጥባት በምን እርግጠኛ መሆን እንችላለን? ምን እያልክ ነው አንተ? አባዬ አቶ ዚያ እባክህ፣ ይህ እኮ አያስፈልግም ነበር። አባዬ ልክ አይደለም። መልካም እሺ። ሁሉን አሁን የምታስከብረው የልጅ ልጅህን ስለምታውቀው ነው አይደለም? አዎ ምንም ጥርጥር የለውም። ግን አንተን ያስፈራህ ምንድን ነው? ገንዘብ የሚያስፈልግህ ከሆነ የሙሽሪትን ዋጋ እንከፍላለን። አባዬ አቶ ዚያ እንደዚህ አይነት ነገር ማለት ስለአግባብ ነው? እኔ ምንም ገንዘብ አያስፈልገኝም። ያንተ ገንዘብም አያስፈልገኝ። አባዬ እባክህ በቃ። አባዬ ተረጋጋ በቃ። አባዬ እባክህ ተው ተረጋጋ። በቃ ተረጋጋ። ለምን አባዬን ውጪ ተዋት? አባዬ እንውጣና ንጹህ አየርን ተንፍስ እባክህ። አፒታይዘሮች መጡ። አፒታይዘሮቹ መጡ። እዚህ ያሉት አፒታይዘሮች አሪፍ ናቸው። በጣም ጥሩ። እህቴ አንዴ ባኞ ቤት ደርሼ ልምጣ። እሺ ማሪ። እባክህ ልታነሳው ትችላለህ? አመሰግናለሁ። ሄሎ መጥቻለሁ። እሺ ምን እያደረክ ነው? ውዴ ተከትለኝ ነው እንዴ መጣው? ተረጋጊ። አዎ ወደ አንቺ እየሮጥኩ ነው የመጣሁት። እባክህ ከዚህ ሂድ፣ ድንገት የሆነ ሰው እንዳያይ።
ምንም የተመቼ ነገር የለም። የእውነት በጣም ይደብራል። እኔም ደብሮኛል። ምንድነው ከዚህ የሚያቆያችሁ? እስክንጨርስ ነው። ከዚህ በኋላ ከአንቺ ጋር መገናኘት አለብኝ። እንገናኝ። እንዴት ነው ግን የሚሆነው? ከጥቂት ቀናት በኋላ እደውልልሻለሁ። እሺ? ያለንበትን ችግር ሳስበው የእውነቴን ነው የኔ ወንድ። ማንም ሰው በፍጹም ሊደርስብን አይችልም። እሺ በቃ ይሁን፣ ሂድ። ግን ከመሄድ በፊት አይ እባክህ አርፈህ ሂድ በቃ። አንቺ አብደሽ እኛንም ለማሳበድ ነው እየጣርሽ ያለሽው። በዚህ መጨማለቅሽ የተነሳ ነው ይሄ ሁሉ ነገር የተፈጠረው። አይታይሽም እንዴ? ይርዳል። ምን አደረክ? ሁሉም ነገር ተዘጋጅቷል አቶ መቴ። እሺ አሁን ደግሞ ምን ተፈጥሮ ነው? መሄዳችን። የት ነው የምንሄደው? እሺ ሰርፕራይዝ ነው። የምን ሰርፕራይዝ? በቦስፈረስ መርከብ ላይ ነው የምንበላው። ኒክ መልካም ምሽት። አመሰግናለሁ። ማንም ሰው እያወራ አይደለም። እኛ እዚህ የመጣነው ለማውራት አይደል እንዴ? አዎ ፋሩኒሳ ልክ ነች። ምንድነው ዝምታው? ማለቴ መቼም እንግዲህ ዛሬ ያለውን መጥፎ ነገር በሙሉ እናስተካክለዋለን። ይሄን እናስተካክላለን። ዋናው ነገር የልጆቹ ደስታ ነው አይደል እንዴ አባዬ? ልክ ነው። ልክ ነኝ አይደል አቶ ዚያ? ሰዎች እነሱ እኮ ገና ወጣቶች ናቸው። ምን ሆነ ነው እንደዚህ የተጨነቀው? ምክንያቴማ የአቀባበል መንገድ ነው መቤት። ያለችበት ሁኔታ የተፈጠረው በመቴ ነው። መጀመሪያ ነገሩን በግልጽ እንነጋገር፣ ከዛ መፍትሄ ማግኘት እንችላለን። እሺ? ቆይ መቴ ቃሉን አላከበረም እንዴ? ታዲያ አንተን ምንድን ነው ያስፈራህ አቶ ዚያ? ልጆቹ ሳይጋቡ በፊት ስለ ፍቺ እያሰብክ ነው? የልጅ ልጅህን የምታምነው ከሆነ አሁኑኑ እዚሁ ተናገር። እኔ እስከ መጨረሻው ድረስ ከልጅ ልጄ ጋር ነኝ። መቴ ወጣ ያለ ነፃ ልጅ ነው፣ ግን ቃሉን ያከብራል። የሆነ ነገር ከተበላሸ እኔ መቴ ላይ እንጂ አዝራ ላይ በጭራሽ አልፈርድም። መቴ ላይ ነው የምፈርድ። እኔም እስከ መጨረሻው ድረስ ከልጅ ልጄ ጎን ነኝ። ስለዚህ በቃ ምንም ችግር የለም ማለት ነው። ከልጆቹ ጋር ምንም የሚያገናኘው ነገር የለም። ትልቁ ችግር አንተ በግድ ልታገናኘው መሞከር። ዚያ የኔን ችግር ተረድቷል። ለዛም በፊታችሁ ቃል ተገብቶልኛል። አባዬ ፊሊስ፣ ለጊዜው ይህንን ጉዳይ እንተወውና ይህንን ደስ የሚል እራታችንን ዝም ብለን እንብላ። ከዚህ በላይ ነገር መስፋቱ ልክ አይደለም። ደግሞ ልጆች ይህንን ችግር በራሳቸው መፍታት ይችላሉ። እኔ እንደዛ ነው ማስበው። አዎ ከአቲፍ ጋር ያለውን ነገር ጨርሰናል። ተቀብያለሁ። ምን ሆነሽ ነው? ምን አደረግኩኝ ደግሞ? ነገር እያሰፋሽ እኮ ነው። ምን ሆነሃል አንተ ደግሞ? እስቲ በቃ ረፊ። ቆይ ምን አደረግኩኝ? በኋላ እናወራለን። አንቺ ግን በጣም ትገርሚያለሽ። ዝም ብለሽ እንደዚህ መምጣት እኮ አቺ የልብ ድካም እንዲይዘኝ እያደረግሽኝ እኮ ነው። ምን አዲስ አለ? ምንም አዲስ ነገር የለም። አንቺ ጋስ ምን አለ? ገሃነም ብለህ ይቀል። ድጋሚ ደግሞ ተናደድሽ እንዴ? ነይ እኔ አላምነው።
ቆይ ሁሉ ነገር ምንድነው? ጣፋጩ እንዲያመልጠን አልፈልግም። እሺ ገባኝ፣ ግን ስትገባ በእጅ ምንም አልያዝክም ነበር። አስማት ሰርቼ እኮ ነው፣ አስማተኛ ነኝ። እሺ በቃ ኤርዳልን ያዘጋጀው፣ ግን እኔ ሳቀርበው ሮማንቲክነቱን አጣ። አይ አላጣ፣ በጣም ነው ደስ። እስቲ ቅመሹ። ለምንድን ነው አይተሽው ማታውቂ መስል እንደዚህ የምታፈጭበት? ልጁ ይብላበት እንጂ እንደዚህ አትየው። እኔ እኮ እሱን አላየሁት። ይኸውልሽ ከዚህ በኋላ እንደዚህ የምታየው ከሆነ አለቅሽም። እሺ እገልሻለሁ። በጣም ነው የሚጣፍጠው። እንዴት ነው? ቆንጆ አይደለም? አዎ ልክ ነበር። ወደ ልጅነት ጊዜህ ነው የሚመልሰው። አንቺ በተመቸሽ ቁጥር ሁሌ አብረን እንበላለን። የመጨረሻ ቀናችን ተስማምተን ነበር። እኔን አለማስታወስ አያስችልሽም። አላየውም። ሲያናድድ አላየውም። እጭ በቃ አውቆ ነው ያላየው። ደግሞ ከሁሉም ሰው ችግር ያለብሽ አንቺ ነሽ ይላል፣ ግን እሱ ነው ያለበት። በቃ ነገሩን ተወት አድርጊው እባክሽ። የእውነት በዚህ ምሽት እንደዚህ እያደረክ ነው ያለው? ፊሊዝ ማሪ ስሚኝ፣ ይሄ ራሴን የማረጋጋበት መንገድ ነው። ስለዚህ እባክሽ ከዚህ በኋላ ለመጂው ሂጂ ማሪ። ሌላውን ነገር ታዩና አባትሽ ይሄንን ሁሉ ነገር ማድረጉ ልክ ይመስልሻል? አሁን ምን የሚሆን ይመስልሻል? አዝራ በፍጹም ወደ ኋላ አትልም። በእሷና በመቴ መሀል ያለውን ነገር ታስተካክለዋለች። ግን እንዴት ነው የምታደርገው? እንደውም በቃ ሄጂ አዝራን ላናግራት መሰለኝ። ፊሊዝ እባክሽ ልጅቷ ትተኛበት፣ ነገ ማውራት ትችያለሽ። አሁን ደግሞ በጣም እያስጨነቅሻት ነው ያለሽው። ሁሉም ሰው እኔ ላይ ተነስቶብኛል። በቃ የኔ ውድ ፊሊዝ ቁጭ በይ ማሪ። ነይ ውዴ ነይ ተኝ እባክሽ። መቴ ከመጀመሪያው ጀምሮ ምንም ነገር በስርዓት አላደረገም። ቤልጊን ናት። ቤልጊን በጣም ጥሩ እናት ወጥቷታል። እኔ ማመን አልቻልኩም። ፊሊዝ ማሪ ስሚ፣ በጣም በሐሳብ ተውጠሻል። ዝም ብለሽ ከአንድ ቦታ ወደ ሌላ ቦታ እየዘለልሽ ነው ያለሽው። ተይ ራስሽን ነው የምታደክሚው። እባክሽን ትንሽ እንኳን ተረጋጊ። እባክሽ ማሪ አንዴ ወደ ላይ ውጭና ጋደም በይ፣ ከዛ እንቅልፋችንን እንተኛ። ራስሽን እያስጨነቅሽ ነው፣ መረጋጋት አለብሽ። እሺ በይኝ እባክሽን። እሺ አሁን ሁሉንም እርሺው። ሁሉም ነገር ነገ ይስተካከላል፣ አታስቢ። እሺ ነቃ ብለን እንነሳለን። ደህና ደሪ ውዴ። መቴ የት ነው ያለኸው? የት ነው ያለኸው? እስቲ ስልክህን አንሳ። የዚህን ሰዓት ሽታ መቼም ባልረሳው ደስ ይለኝ ነበር። ቀላል ነው። ሽቶዬን እንደ ስጦታ ሰጥሽና ሁሌም ታስታውሽኛለሽ። ሁልጊዜ እንደዚህ ፈገግ በይ። ፊትሽን እንደዛ ስታደርግ ይፈራል። በተለይ እንደዚህ አይነት አስተያየት ስታይ
እንዴት? ያው በቅርቡ ቻው ማለትሽ አይቀርም። ይህን ጊዜ ለመጨረሻ ጊዜ በደንብ አጣጥ ጀልባ ላይ መሆን በጣም ነው ደስ የሚል። ጀልባ ላይ ወጥሻለሽ? አውቃለሁ፣ ግን እንደዚህ አይነት አይደለም። ማለቴ ልዩ ከሆነ ሰው ጋር ጀልባ ላይ ሆኜ አላውቅም። ልዕልት የሆንኩ ያህል እንዲሰማኝ ነው ያደረገው። ከሌላ ሰው ጋር ነበርሽ እንዴ? ከማን ጋር? ከሌላኛው ፍቅረኛ ጋር። ቀልዴን ነው፣ ቀልዴን ነው። የማይሆን ቀልድ ነበር አይደል? ይቅርታ። የማይሆን ቀልድ ነው። አዎ። አንቺም ጀመርሽ? አዎ። ማን ነው ይሄ ጓደኛሽ ግን? የሆነ የቅርብ ጓደኛ። ማን ነው ስሙ? ለምን ማወቅ ፈለግ? ስሙን ብነግርህ ታውቀዋለህ? ታዩ በቃ ከዚህ በኋላ ቀልድ እንዳትቀልጅ። እኔ አንቺን ከማንም ጋር መጋራት አልፈልግም። እሺ። አዎ እንደዚህ ስትይ በጣም ደስ ይላል። ስለዚህ ሌላ ጊዜ እንገናኛለን። እንደዛ አላልኩም። ይሄ የመጨረሻ ቀናችን። እኔ ይሄንን ስምምነትና አክብር ነው የምለው። እንደውም አሁን በጣም ነው ወደ ቤት እንሂድ። የተስማማ ነው ግን ዛሬ ማታ ነው። ገና ምሽቱ አላለቀም። ስለዚህ ጊዜ እስካለኝ ድረስ ልጠቀምበት እፈልጋለሁ። ምን ማለት ነው? ምሽቱን በሙሉ? አዎ። አይ እባክሽን አብረን የተወሰነ ሰዓት እንነሳ። እሺ ውዴ። እሺ በቃ ተስማምተናል። የሆነ የምትነግረኝ ነገር ነበር አይደል? ስለዚህ ስለሱ እናውራ። እያዳመጥኩ ነው። መቲ ለምንድን ነው ይሄ መብራት የማይበቃሽ? ለምዶብኝ ነው። ዛርፌ ተኛች እንዴ? ምን ይመስልሻል? የአባትሽ ንዴት የሌለ ደረጃ ላይ ደርሶ መቴ ሳይመጣ ሲቀር ይብስ ተበሳጭቶ ነበር። የሰማሽው ነገር አለ እንዴ? ይኸውልሽ አሁን ወሬውን ትተሽ የሎሚ ሻይ አፊለት፣ መረጋጋት አለበት። በዝንጅብል ነው የምፈልገው ብሏል። ትሰሚኛለሽ? እኔ የምልሽን ብቻ አድርጊ። ዝንጅብል የለም በይው፣ መተኛት አለበት። ዝንጅብል የለም በሎሚ ያፈላለሁ። አንቺም ትወጇለሽ ቢልጊን። ቆይ ለምንድን ነው እንደዚህ ችክ ያልሽው? እኔም በፍጹም ሊገባኝ አልቻለም። ምንድን ነው ነገሩ? አንቺ እኔን መረዳት አያስፈልግሽም ማሬ። ዝም በይ በቃ። ዝም ብትይ እኮ ነገሮች ይረጋጉ ነበር። ግን አንቺ እኔን አታዳምጭኝም። አባቴን መመረዙን ታይ። እኔ ምንም ያጠፋሁት ነገር የለም ቤልጊን። ራስሽም አይተሽዋል። በውሉ ባይስማሙ ኖሮ ራቱ እንደዛ ይሆን ነበረ? ንገሪኝ እስኪ። ከሆነው ነገር በላይ አሁንም እኔ ላይ እየፈረድሽ ነው። እኔ ስለ አንቺ እያሰብኩ ነው ማሪ፣ ግን ምንም ማድረግ የምችለው ነገር የለም። አይ እኔ ይሄ ሁሉ ጭንቀት አያስፈልገኝም። እርግጠኛ ነኝ አባቴ የሆነ ነገር ከሆነ ባዶ ሜዳ ላይ ነው የምትቀር። እኔም ስለ አንቺ በደንብ አስባለሁ። ስለ እኔ አታስቢ ማሪ። አመዳ አሁን ከዚህ ውስጥ የትኛው ነው የኔ እውነታ? አንቺ ምንም ብትሆኚ ማንም ብትሆኚ ችግር የለብኝም። እኔ እንደዚህ ማንም ሰው ተመችቶኝ አያውቅም። ይህንን ማጣት አልፈልግም። አንቺ ባለ ትዳር ብትሆኚ፣ ቀለበት ብታስሪ፣ ገዳይ ብትሆኚ፣ ማፊያ ብትሆኚ ራሱ አያገባኝ። ማንም አያስቆመኝ። አንተ ቀለበት ማሰርህስ ነው? እሺ እኔ ቀለበት አስሬያለሁ፣ ግን ባያስር ብለሽ አስቢ። እኔ ቀለበት ባላስር ኖሮ ያ ችግር ባይኖር ኖሮ አብረሽኝ ትሆኚ ነበረ? ንገሪኛ ይሄንን። አዎ መቴ፣
አሁን ነበር እና ስለዚህ አሁን እነዚህን ሁሉ የማታደርግበት ምክንያት አለህ ማለት ነው። አንቺም እነዚህን ሁሉ ምክንያቶች ታውቂያቸዋለሽ። ስለዚህ ሁሉንም ነገር እያወቅሽ ነው እዚህ መጣሽ። ታዲያ ችግሩ ምንድን ነው? ቆይ ሜርጃ፣ ምን ነው ወይስ እኛ ወንድምና እህት ነን? ዝም ብለሽ ሳቂልኝ፣ ሳቂ። ግን የጠየቁሽን ሳትመልሽ ከዚህ ጀልባ አትወጭም። እሺ? እኔ ሁሉንም ነገር በግልጽ እነግርሻለሁ፣ አንቺም ትነግርኛለሽ። እባክሽን። እነግርሃለሁ፣ ግን ዛሬ ማታ አይደለም። እነዚህን ነገሮች ሳልነግርህ ከህይወት እንደማልወጣ ቃል እገባልሃለሁ። እንደ ዛሬ ማታ ደስ የሚል ምሽት አሳልፌ አላውቅም እና አሁን እንዲያበቃል ወደዛኛው ዓለሜ ከመመለሴ በፊት እዚህ ህልም ዓለም ውስጥ ትንሽ ጊዜ እባክህ። ኡፍ ኤንጅላ የት ነው ያለችው? ኤንጅላ የት ነው ያለችው? ቆይ አሁን ስንት ሰዓት ሆኗል? እኔ መጥቻለሁ፣ አትጨነቂ። ሰው ሁሉ ቤት ነው፣ ማንንም መቀስቀስ የለብንም። እሺ እባክሽ። ታዲያ እራት እንዴት ነበር? አላወቅም። የተኩስ አቁሙ ስምምነት ተደረገ እንዴ? አላውቅም። ወይዘሮ ፊሊስ ምንድን ነው? እኔ ላግዛት ብዬ ነው ወደዚህ መጣሁት። የቀረው ነገር ለኔ ተይልኝ። ቅጣትሽን ነገ ቀጣሻለሁ። ውጭ። ልጅሽን ለመንከባከብ ነው የመጣሽው? እማዬ ተይ፣ በጣም ያማል። ይመምሽ። አዎ የኔን ቁስል መረዳት እንድትችይ ይመምሽ አዝራ። እኔ በአንቺ ምክንያት እዚህ ስቃይን ስበላ አንቺ ጭፈራ ቤት እየሄድሽ እየተዝናናሽልኝ ነው አይደል ወይዘሪት አዝራ? በሌሎች ሴቶችና ወንዶች ተከበሽ እየጠጣሽ ሰክረሽ እየመጣሽልኝ ነው አይደለ? እንደዛ ነው? ስሚ አንቺ ቀበጥ፣ የሆነ ነገር ልንገርሽ። እንደዚህ ቀጥላለሁ ብለሽ እያሰብሽ ከሆነ አንቄ ገድልሽና ከዛ ራሴን አጠፋለሁ። ገብቶሻል አይደል? ገብቶሻል ወይ? አሁን በይ። ዛሬ ኢንተርኔት ላይ የለጠፍሽውን በሙሉ እንድታጠፍ ይፈልጋለሁ። ከዛ አያትሽንና አባትሽን ሳትቀሰቅሽ አርፈሽ ተኝ። ከአንድ ሰው ጋር ስታወሪ ከሰማሁሽ ያልኩሽን ነገር በሙሉ ሳላምን ታደርገዋለሁ። ገብቶሻል አይደለ? በጣም ጥሩ። እኔ ግን ከዚህ በፊት ከማንም ሰው ጋር አብሬ ጨፍራለሁ። ኧረ ስለዚህ እዚህ ነገር ውስጥም አንደኛ እንደሆነ ትችልኛለሽ።
እንዴት ነበር? አሪፍ ነበር አይደል? ጥሩ፣ በጣም ጥሩ ነበር። እንደዚህ አሪፍ ይሆናል ብዬ አላሰብኩም ነበር። እንደዚህ የሚጮህ አንበሳ ውስጥሽ ይኖራል ብዬ አላሰብኩም ነበር። እኔስ ብትል ያው አንበሳዋ ካንተ ጋር ስትሆን ነው የምትወጣው። ኧረ ምን አይነት አንበሳ ናት? ሁልጊዜ ከኔ እየኮበለለች ነው። አይ እኔ እንኳን ደቦል ነኝ። አንድ ስጦታ ልሰጥ እፈልጋለሁ። የምን ስጦታ? ቆይ ጠብቀኝ። እኔ ሁልጊዜ ከምወዳቸው ጊዜያት የማስቀምጠው ነገር አለ። ይሄ ከልጅነት ጊዜ ከመጀመሪያ ፍቅሬ። እኔ መጀመሪያ ፍቅርሽ አይደለሁም? እስከ አንተ ድረስ እሱም አንቺን ይልሽ ነበር። ብዙም አያየኝም። ብቻ ይሄ ለኔ በጣም ትልቅ ነገር ነው። መጥፎ ስሜት ሲሰማኝ ይሄን ነካል። ሁሌም ሳየው የልጅነት ፍቅር እንዴት ደስ እንደሚል ያስታውሰኛል። ይህንን ጊዜ ለማስታወስ ይህን የእጅ ጌጥ በአደራ ልታስቀምጠው ትችላለህ? አባ ዛሬ ማታ ያሳለፍነው ነገር በሙሉ ለኔ በህይወቴ በጣም የተለየ ደስ የሚል ጊዜ ነበር። አመሰግናለሁ። አሁንም እኮ ማለቅ የለም። ገና ምንም ነገር አላደረግም። ሊነጋ ነው እኮ። አሁን ወደ ትክክለኛው ዓለም መመለስ ነው። ህልሙ አሁን ወቅት። ቆይ እንደዚህ ነው ጩልቲ እንደምትደበቂና መልሼ እንደማላገኝሽ አይነት ነገር የምታወሪ? መቼም ካንተ መደበቅ አልችልም። ቃል እንደገባውልህ ደግሞ እንዳትረሳ። አንቺም እንዳትረሺው። እኔ በፍጹም አልረሳም። በቃ ቻው። እኔማ ቻው አልልሽም። እባክሽ አሁን በእንደዚህ አይነት ነገር አታስጨንቂ። ታክሲ ልጥራልሽ። ቆይ ደህና ሁን።
ነይ እንውጣ። ሁሉንም ነገር እነግርሻለሁ። እነግርሻለሁ። ነይ ነይ እንጅላ እንውጣ። ምንድን ነው የተፈጠረው? እንዴት አደርክ? እንዴት አደርሽ? ምሽቱን በሙሉ ስጠብቅህ ነበር። መተኛት አልቻልኩም። መጠበቅ አልነበረብሽም። ማውራት አለብን መቴ። እናወራለን። አንተ አይደለም እንደዚህ መሆን ያለብህ። ግን አንተ እኔን ትቆጣለህ። ምን እየሆንክ እንደሆነ ታውቃለህ? ንገረኝ እስኪ። ከሁለቱም ጎን እየታገልኩኝ እንደሆነ አይገባህም? በአንድ በኩል ፊሊዝ እና በሌላ በኩል ደግሞ አባቴ ዚያ፣ በሌላ በኩል ደግሞ አቶ አቲፍም አለ። ሌላ መነጋገር የምንችለው ነገር የለም። አባቴ ላደረከው ነገር በሙሉ እኔ ላይ ሲፈርድ ነበር። አሁን ደግሞ አንተ ጀመርክ። በኋላ ማውራት እንችላለን። አይ አሁን ነው የምናወራው። ትላንት ልጅቷን እንደዛ ታውቃት። እሺ እኔ ጋር ደወልክ። ደህና ነኝ አታስቢ፣ ሰላም ነው አልከኝ። ንገረኝ፣ ቆይ እኔ እድሜን በሙሉ አንተን አላገዝኩህም? አሁን ግን በጣም እያናደድከኝ ነው ያለኸው። ሽጉጥ የደቀንኩብህ ይመስል ልታመልጥ እየሞከርክ ነው ያለኸው። አባዬ ፊት ይህንን ቀለበት በ2 ቀን ውስጥ እንድታደርጉ ነው የተወሰነው። ግን ልጅቷ ጋር ራሱ አልደወልክም። አሁን አባዬ ፊት ምን ብዬ ላግዝልህ መቴ? ምን እንድልህ የምትፈልገው ንገረኝ እስኪ። ፍቅር ይዞኛል መሰለኝ። ምን? ወይዘሮ ፊሊዝ ምንም ነገር አላደረገችም? በቃ ብቻ ከሆነው ነገር በኋላ በእውነት ምንም ነገር አልሰማንም። እኔማ ጉድ ሊሆን ነው ብዬ አስቤ ነበር የጠረጠርኩት። ሆኖ ይሆናል። ለነገሩ ላይሆንም ይችላል። እርግጠኛ መሆን አይቻልም። ግን አዝራ አልጋሽ ውስጥ ተኝታ ሳይ በጣም ገርሞኝ ነበር። ወይዘሮ ፊሊዝ አታባረረኝም አይደል? አይ አታደርገውም። መጥፎ ሁኔታ ላይ ስለጣልኩሽ በጣም ይቅርታሽ። አይ እኔና እናቴ ምሽቱን በሙሉ ስንጸልይ ነበር እና እዚህ ባለመሆንሽ ደስ ብሎኝ ነበር። ብትኖሪ ኖሮ አዝራ ጉድ ታደርግሽ ነበር። እኔ እዚህ በሆን ኖሮ ይሁሉ አይፈጠርም ነበር። ተይ እንደዛ አትበይ። አንቺ እንኳን በዛ ሰዓት አዝራን ማረጋጋታችን ነበር። ነገሩ ምንም ስላልገባሽ ነው። እና ምን? እሺ ለሁሉም ሰው ውሸት ተናግረናል። እርስ በርስ አንወሻሽም አይደል እንጂ። እንዴት ነበር? እንዴት ሆነልሽ? ጥሩ ነበር፣ በጣም ጥሩ ነበር። እና ታዲያ ለምንድን ነው በጣም ያዘንሽው? አዝራ ስላዘነች ከፍቶሽ ነው እንደዚህ ይሆንሻለሽው? ወይ የኔ እንጅላ፣ አንቺስ ከዚህ ሁሉ ጊዜ በኋላ ደስተኛ መሆን አይገባሽም? እኔ ይገባሻል ብዬ ነው ማምነው። አዝራ ስትዝናና ስላንቺ አስባለች እንዴ? እንደዚህ አትሁኝ። ንገሪኝ፣ እንዴት ነበር? እንዴት ሆንሽ? ለማንም ሰው መናገር አልችልም፣ ለራሴም እንኳን። አሁን ሄጄ ትሪውን ላምጣ። አንተ ምን ነካህ? አብደሃል እንዴ ነው ወይስ እኔን ለማሳበድ ነው የተነሳው? አልገባኝም። ምንድን ነው እየቀባጠርክ ያለው? ዝም ብዬ አይደለም፣ በትክክል መንቀሳቀስ እንኳን አልቻልኩም። መቴ እንዳትጀምረኝ በድጋሚ እረፍ እሺ። በአሁኑ ግን የተለየ ነው። አይ ቀልድ ነው በለኝ እባክህ፣ ቀልዴን ነው በለኝ። ነግሬሃለሁ፣ 50 ጊዜ ለምኜሃለሁ። አስበህበታል ወይ ብዬ ጠይቄህ ነበር። ንገረኝ አልነበረም? ንገረኝ መቴ። ምን ላድርግ? ያልጠበቁት ነገር እኮ ነው። ዝም ብላ ከባዶ ሜዳን የመጣችው። እኔ ዝም ብዬ ወደድኳት። ማለቴ ወደፊት የሚሆነውን ነገር አላውቅም። ፍቅር ብቻ ነው ያዘኝ። በቃ አልቻልኩም። እናም ከዚህ በኋላ እንገናኝም ብላኝ እና ጥሩ ነዋ። ከዚህ በኋላ መገናኘታችሁን አቁሙ። ኑሮህን ቀጥል በቃ። እሷን ማግኘት አለብኝ። የእውነት አብደሃል። በቃ ምን እንደምትል ራሱ ለራስህ ይሰማሃል። ለብዙ ዓመታት በአባት ተናደ ነበር የቆየው። አባት እናት ላይ ያደረገውን ነገር አንተም አዝራ ላይ ማድረግ ትፈልጋለህ? በቃ ሳስበው አዝራ ጋር ሄደን የሆነውን ነገር በሙሉ በግልጽ እንንገራት መሰለኝ። ፍቅር እንደያዘሽ ንገሪያት። ምናልባት ታግዝሽ ይሆናል። ደግሞ እኮ አይታወቅም፣ በጣም ላትለፊ ትችያለሽ። በዛ ላይ እሷን በፍቅር እየተጎዳች ነው፣ ይገባታል። ከፈለግሽ እኔ ሄጄ እነግራታለሁ። እንዳታደርጊ፣ እንዳታስቢ። ለእህት ጀሚሌ እንኳን እንዳትናገሪ፣ ለማንም ሰው እንዳትናገሪ። እሺ በቃ ብቻ አምላክ ይርዳሽ ውዴ። እናም
ስትቀሰቅሻት ከሩቁ ቢሆን ይሻልሻል። በሆነ ነገር እንዳትመታሽ። ልጅቷ የምታደርገውን ነገር መገመት አንችልም። አስራ አልገባኝም። እዚህ ምን እያደረግኩ ነው? እዚህ ተኝተሽ ነው። እኔም አልገባኝም። ወይዘሪት አዝራ ኡፍ ደህና ነሽ? በጣም ደህና ነኝ። አይታይሽም እንዴ? ይቅርታ